እሺ እንግዲህ የሪኳየርድ ወይም ደግሞ አንድ የተፈለገን ቦታ ለህዝብ ጥቅም ሲባል የሚፈለግን ቦታ ከሲስተሙ እንዴት አወጣን መስጠት እንዳለብን የሚያሳይ ቪዲዮ ነው እየሰራው ያለ። ስለዚህ መጀመሪያ የተፈለገው ቦታ የፈለገው አካልም ሊሆን ይችላል፣ በተቋሙ ባለሙያዎችም ተለክቶ ሊሆን ይችላል። ኮኦርዲኔት ይመጣልናል። ያን በሃርድ የመጣ ኮኦርዲኔት ወደ ሶፍት በዚህ መልኩ እንቀይራለን። ኤክስ ዋይ በሚል እንደዚህ አስቀምጠን ኤክስን በኤክስ ዋይን በዋይ። ኤክስ ላይ የሚቀመጡ ዲጂቶች ባለ 6 ዲጂቶች ናቸው። ዋይ ላይ የሚቀመጡ ባለ 7 ዲጂቶች ናቸው። ስለዚህ እነዚህን በዚህ መልኩ ካስቀመጥን በኋላ እዚህ ጋር ፒኮድ ብለን የራሱን ባውንደሪ ብለን መጻፍ እንችላለን። ከዛ ውጪ ደግሞ የሚመጣውን ስም የፕሮጀክቱን ስም ማስቀመጥ እንችላለን። ይህን ልክ በዚህ መልኩ ከመዘገብን በኋላ ሴቭ አስ ታይፑን ሲኤስቪ እዚህ ውስጥ ገብተን ሲኤስቪ ኮማ ዴሊሚኔትድ የምትለዋን መርጠን ፋይል ኔም እንሰጠዋለን። ሴቭ የምናደርግበት ቦታ ላይ እንመርጥለታለን። ለምሳሌ እኔ ዴስክቶፕ ነው ያስቀመጥኩት። ስለዚህ ኤቢ ፒኤልሲ ብዬዋለሁ፣ የፕሮጀክቱ ስም ነው። ሴቭ ኦልሬዲ እዚህ በፊት ሴቭ ብዬው ስለነበር ነው ሪፕሌስ እለዋለሁ። ልክ እንደዚህ ሲመጣልን ኦኬ እለዋለሁ። አሁንም ደግሞ ሲመጣ የስ። ስለዚህ አሁን ይሄ ሴቭ አድርገናል ወደ የምንፈልገው ፎርማት ኤክሴሉን ወይም ደግሞ በሃርድ የመጣልንን እኛ ወደ ምንፈልገው ፎርማት ወይም ደግሞ ወደ ቬክተር ዳታ ታይፕ ቀይረነዋል ማለት ነው። በሃርድ የመጣልንን ኮኦርዲኔት ወይም ደግሞ ተለክቶ በጂፒኤስ ተለክቶ የመጣ ፖይንቶችን ወደ ቬክተር ዳታ ታይፕ ቀይረናል። እዚህ በኋላ ወደ ሲስተሙ ነው የምንገባ። ኳንተም እንከፍታለን። ኳንተም ከከፈትን በኋላ ሲስተማችን ላይ ሎጊን ብለን እንገባለን። በራሳችን ፓስዋርድ እንገባለን። የተሰጠን ዩዘር ኔም ስላለ ሲስተሙ ላይ በሱ እንገባለን። ልክ እንደዚህ ከገባን በኋላ የወረዳችን ማሳዎች ልክ በዚህ መልኩ ይመጣሉ። ልክ እንደዚህ ይመጣል። እዚህ በኋላ ይሄን ከመጣልን በኋላ ምንድነው የምናደርገው? በ9 ቁጥር ወይም ደግሞ አድ ዴሊሚኔትድ ቴክስት በምትለው እሷን ክሊክ አድርገን ቅድም ሴቭ ብለን ወደ ሲኤስቪ ፎርማት የቀየርናትን ብሮዝ አድርገን እናመጣለን ማለት ነው። ስለዚህ ዴስክቶፕ ላይ ነው ያስቀምጫት የነበር። ዴስክቶፕ ላይ ኤቢ ፒኤልሲ የምትልናት ይችን ልክ በዚህ መልኩ ይመጣልኛል። እዚህ አንዳንድ ጊዜ የሚያስቸግር ነገር ካለ እነዚህ አድ የምትለዋ ዲሴብል ከሆነች እዚህ ጂኦሜትሪክ ዴፊኒሽን የምትለዋ ላይ ቀስቷ ላይ ክሊክ አድርገን እነዚህ ነገሮች ኤክስ ፊልድ ካልተሞላ ዋይ ፊልድ ካልተሞላ እኛ እንሞላዋለን። ከዛ እዚህ ጋር ደግሞ የጂኦሜትሪ ሲአርኤስ የሚለው በሌላ ከተቀመጠ እዚህ ጋር ገብተን እንቀይረዋለን፣ እናስተካክለዋለን። የራሳችን ዞን እንሰጠዋለን። 36 ከሆነ 36፣ 37 ከሆነ 37። እንደዚህ በተመሳሳይ የኛ የምንገኝበትን ዞን ነው የምናስቀምጠው። ስለዚህ ይህን ከሞላን በኋላ እነዚህ ቁጥሮች ይመጣሉ። ይህ ይመጣልናል ማለት። ስለዚህ ኤክስ በዚህ መልኩ ነው፣ ወይ በዚህ መልኩ ነው የተቀመጠልን። ስለዚህ አድ ላለው ማለት ነው። አድ ካሉ በኋላ ክሎዝ እለዋለሁ። እዚህ ጋር መጥቶልኛል። ይህን ዙም ቱ ሌየር ብለው ፖይንቶቹ እዚህ ጋር መጥቶልኛል። ስለዚህ ወደዚህ ከቀየሩ በኋላ ፖይንቱን ካመጣው በኋላ ምን መስራት ይጠበቅኝ? ይህንን ፖይንቱን ወደ ፖሊገን መቀየር ይጠበቅብኛል። ወደ ፖሊገን መቀየር ይጠበቅብኛል። ስለዚህ ለመቀየር ደግሞ እቺ ፒ ስኩዌር የምትል ነገር አለች፣ በሷ እገባለሁ። ምናልባት እቺ ፖይንት ቱ ዋን የምትለዋ ከሌለች፣ ፕላጊኗ ከሌለች፣ ኮኔክሽን ካላችሁ ወይም ኢንተርኔት አክሰስ የምታገኙ ከሆነ እዚህ ጋር ፕላጊንስ ገብታችሁ ፕላጊን ማኔጅ ኢንስቴል ፕላጊንስ የሚለው ላይ ገብታችሁ ልክ እዚህ ላይ ኦል ትሉትና ኔክስት
ኔክስት ብለን ስንጽፍ ይመጣል። እዚህ ጋር ካላቀኝ ነው ኔክስት ብለን ስንጽፍ እዚህ ጋር ትመጣልናለች። ይችን እንመርጥለትና አሁን እኔ እዚህ በፊት ጭኘው ስለነበር እነዚህ ነገሮች ይመጣሉ። ግን ከዚህ በፊት ካልተጫነ ኢንስቴል ፕላጊንስ የምትል ትመጣለች። እሷን ኢንስቴል ፕላጊንስ ክሊክ ሳደርግ ኢንስቴል ያደረገና ሰክሰስፉል ይለኛል። እዛ ቦክሷ ትመጣለች። እዚህ ጋር ቦክሷን ቲክ አረጋታለሁ። ስለዚህ ቲክ ሆነች ማለት ክሊክ በዚህ መልኩ እዚህ አካባቢ ትመጣልናለች ማለት ነው። ኮኔክሽን ከሌላችሁ ደግሞ ወይ ከክልል ዞን ምናምን ጠይቆ ይችን ፕላጊኗን እንዲላክላችሁ ማድረግ ነው የመጨረሻ አማራጭ ሊሆን የሚችለው። ስለዚህ እዚህ ጋር ባለው ይችን ክሊክ ሳረጋት ያስመርጠኛል። በአጋጣሚ እዚህ ውስጥ ሌላ ብዙ ካለ ሌላ ዲፎልት ቢያመጣብኝ እዚህ ጋር ክሊክ አድርጌ እመርጥለታለሁ። ግን አሁን እዚህ ጋር የመጀመሪያው እዚህ ላይ መርጬለት ስለነበር መርጦልኛል። እዚህ ጋር ግሩፕ ፊቸር ባይ ብሎ በየትኛው ፖሊገን ልስራልህ ነው የሚጠይቀኝ። ቅድም ፒኮድ ብዬ ያስገባሁት ስላለ እሱን በፒኮዱ አድርግልኝ እለዋለሁ። ከዛ ሴቫስ የምታስቀምጡበት ቦታ ላይ ለምሳሌ እኔ እዚህ ውስጥ ላስቀምጥ። ምን ነበር ያልኩት? ኤቢ ፒኤልሲ ሴቭ እዛችን አድ ሪዛልት ካንቫስ። ስለዚህ ፖሊገን ክሬት አደረገልኝ ማለት ነው። ስለዚህ ፖሊገን ክሬት አደረገልኝ። ስለዚህ የሚፈልገውን ይሄ የተፈለገው ኮማንድ ኤሪያው ይሄ ነው። እዚህ ውስጥ የሚነካካቸውን ቦታዎች ነው እኛ ማውጣት የምንፈልገው። ስለዚህ ይሄ ፖሊገኑን ክሬት ካደረግን በኋላ ከዚህ በኋላ ደግሞ የሚጠበቅብን ይሄ ፖሊገን የሚነካካቸውን ማሳዎች እዚህ ውስጥ ያሉ ማሳዎችን ማውጣት ነው የሚጠበቅብን። ስለዚህ ቬክተር ሪሰርች ቱል ሴሌክት ባይ ሎኬሽን። ስለዚህ ሴሌክት ባይ ሎኬሽን ኢንተርሴክት የሚያደርጋቸውን ለይተህ አውጣልኝ ማለት ነው። ስለዚህ ሴሌክት ፊቸር ፍሮም ከፓርስሉ ላይ ነው የምናወጣው። ፓርስሉ ላይ ሲስተሙ ላይ ፓርሱላ ስለሆነች እዚህ ጋር ፓርሱላ ስለሆነች እኛም እየተሰራንበት እያለ ፓርሱላን እንመርጣለን። ኢንተርሴክት የሆነውን ኮምፓሪንግ ቱ ዘ ፊቸር ፍሮም ኤቢ ፒኤልሲ እኛ ክሬት ያደረግነው ፖሊገን። ስለዚህ ይሄኛው ዋናው ነው ታርጌቱ፣ ይሄኛው ደግሞ ኦቨር ላይ የምናደርገው ነው። ስለዚህ እዚህ በኋላ ይህን ራን ስለው አሁን መርጦልኛል። ይሄ ፖሊገን የሚነካካቸው ማሳዎችን አሁን ሴሌክት አድርጎልኛል። ስለዚህ ሴሌክት ካደረገልኝ እዚች ላይ ፓርስል ራይት ክሊክ አድርጌ ኤክስፖርት ሴቭ ሴሌክትድ ፊቸርስ ሴሌክት ያደረኳቸውን ብቻ አውጣልኝ ማለት ነው። ስለዚህ አሁንም እዚህ ጋር ገብቼ ፋይል ሴቭ የማደርግበት ቦታ ላይ ስለዚህ ኤቢ ፒኤልሲ ተችድ ፓርስልስ ብዬ መስጠት ይችላሉ። አለዚያም እናንተ የፈለጋችሁትን ስም መስጠት ትችላላችሁ። ዞሮ ዞሮ ማሳው ማውጣቱ ነው የሚጠበቅብን። ዋናው ቁም ነገሩ ፋይል ኔም ከሰጠው በኋላ ይህን በተመሳሳይ እናያለን። ከዚህ ውስጥ ፈልገን አንዲት የምታስቸግረን ነገር ስላለች ይቺ ሪፈረንስ ፖይንት የምትለዋን አንቸክ ማድረግ አለብን። ይቺን አንቸክ ማድረግ አለብን። ከዛ ኦኬ። ስለዚህ አሁን ይህን አወጣልኛል። እዚህ በኋላ አሁን የምፈልገው ማሳ አወጣልኛል። ስለዚህ ከሲስተሙ ሎጋውት ብዬ እወጣለሁ። ሲስተሙ። ስለዚህ ሲስተሙ ሎጋውት ብዬ እመጣለሁ።
ሲስተም ላይ ሎጋውት እየወጣለሁ። እሺ ካወጣሁ በኋላ እዚህ በኋላ የሚጠበቅብኝ ምንድን ነው? የምፈልጋቸውን ኮለመኖች ብቻ እዚህ ጋር ያለውን ማስቀረት ነው። እዚህ ጋር ማልፈልገውን አጠፋለሁ ማለት ነው። ማልፈልገውን አጠፋለሁ። ለምሳሌ ይሄ ምናልባት ይቺ ቀበሌ የምትለዋ ላስቀረት። ይህም አልፈልገውም፣ ይህንም አልፈልግም፣ እስከዚህ አልፈልገውም። የምፈልገው ዩፒአይዲውን ኤሪያ ጂኦሜትሪውን እዚህ በኋላ ያለው ብዙም ተፈላጊ አይኖርም። የምንፈልጋቸውን እኛ እየመረጥን ማስቀረት ነው የሚጠበቅብን መጀመሪያ። እነዚህን ላስቀራቸውና ይህን እንደዚህ አመጣሁት አጠፋው ማለት ነው። ስለዚህ በዋናነት የምንፈልጋቸው ይህን ነው። በዋናነት ይህን ነው የምንፈልገው። ዩፒአይዲውን ኤሪያው ይፈለጋል። ይህም አይፈለግም። እነዚህ ሁለቱም አይፈለጉም። ስለዚህ እነዚህ ሁለቱን አጠፋለሁ። ማልፈልገውን በቃ ማጥፋት ነው። እዚህ ጋር ማልፈልገውን እያየሁ ማጥፋት ነው። ስለዚህ እነዚህ ሶስቱ ካሉ ይበቁኛል። ምናልባት ይህ ቀበሌውም አንድ ቀበሌ ሊሆን ስለሚችል አንድ ቀበሌ ላይ ብቻ ሊሆን ስለሚችል ቀበሌውንም ማጥፋት እችላለሁ። ቀበሌውንም ማጥፋት እችላለሁ። ይኖር ካለ ማስቀጠል እችላለሁ። ግን ምንም ስለማይጠቅመኝ አንድ ቀበሌ ላይ ብቻ ስለሆነ የወጣው ስለዚህ ይሄ መጥቶልኛል። አሁን እዚህ ላይ እንዳለው ይሄ በካሬ ሜትር ነው የተቀመጠ። በሄክታር እዚህ ጋር ማስቀመጥ እችላለሁ። በሄክታር አንድ ፊልድ አዳርዬ ወደ ሄክታር መቀየር እችላለሁ። ወደ ሄክታር ምናልባት ካስፈለገ በሄክታር እናንተ የምታስተላልፉ ከሆነ ወደ ሄክታር መቀየር እችላለሁ። ኤሪያ ዴሲማል ይህም 4 ዲጂት ከፖይንት በኋላ 4 ዲጂት አድርግልኝ ማለት ነው። ስለዚህ ኤሪያ ካልኩሌት አደርጋለሁ። ኤሪያ ሲካፈል ለ10 ሺህ ወደ ሄክታር እየቀየሩት ስለሆነ እዚህ ጋር ከዚህ በፊት እኔ ሲቲንጉ ላይ በሄክታር ሰጥቼው ስለነበር እሱ ነው ያስቸገረኝ። ሁለተኛ ደግሜ እንትን ስላልኩት ነው። እዚህ ጋር ሄክታር ስላልኩት ነው። እኔ ቀጥታ ሄክታር ስላልኩት ነው። ይሄንን ሜትር ስኩዌር በዚህ ባደረገው ቀጥታ ያመጣልኛል። እንደዚህ ላስገባውና ስለዚህ አሁን አፕዴት ኦል ብለው ልክ በዚህ መልኩ ያመጣልኛል። ወደ ሄክታር ቀይሮልኛል በዚህ መልኩ። ስለዚህ ይሄን እኩል መሆን አለበት። ይሄ ወዲያው እንዳወጣን ምንም ሳናደርግ ነው። ስለዚህ ይህን ሴቭ እንላለን። ይህን ሴቭ አደርጋለሁ። እዚህ በኋላ ምንም የሚጨምረው ነገር ስለሌለ ስለዚህ አሁን ወደምፈልገው እንትን ቀየሩ። ከዚህ በኋላ ምንድን ነው የሚጠበቅብኝ? አሁን ይሄ ፕሮጀክቱ የሚያርፍባቸውን ብቻ ክሊፕ አድርጎ አውጣልኝ ነው። ከዚህ በኋላ ክሊፕ አድርጎ ማውጣት ነው። እዚህ በኋላ ክሊፕ አድርጎ ማውጣት ነው። ክሊፕ አድርጎ ለማውጣት ቬክተር ጂኦ ፕሮሰሲንግ ቱል ክሊፕ። ስለዚህ ኢንፑት ሌየር ሪፈራንሱን ነው የምንሰጠው። ይሄ ራሱን ነው። ኤቢ ፒኤልሲ ተችድ ፓርሰልስ የምንላቸው ራሱን ነው የምናስገባው። ኦቨር ላይ የምናደርገው ደግሞ ኢንፑት ሌየር ሴቫስ ብለን ያወጣነው ማሳ ወይም ደግሞ ኤቢ ፒኤልሲ ተችድ ፓርሰልስ ፕሮጀክቱ የሚያውቃቸውን ማሳዎች፣ ኦቨር ላይ የምናደርገው ደግሞ የፕሮጀክቱ ተለክቶ የመጣውን ኤቢ ፒኤልሲ። ስለዚህ እዚህ ጋር ፋይል ኔም መስጠት እችላለሁ። እዚህ ጋር
ክሊፕ የሆኑትን እንዲያወጣልኝ አሁንም በተመሳሳይ ዴስክቶፕ የማስቀምጥበት ቦታ ሄዳለሁ። ክሊፕ ተች ኤቢ ፒኤልሲ ተች ፓርስ ክሊፕድ ፓርስ ፋይል የማሰራት ላይ የራሳችሁን መከተል ትችላላችሁ። ስለዚህ በዚህ መልኩ አሁን ክሊፕ አድርጎ አወጣልኛል ማለት ነው። አሁን ማሳዎችን ክሊፕ አድርጎ አወጣልኛል። ስለዚህ ይሄኛውን እንደዚህ ላድርገውና ስለዚህ ያው ምንም ሳያስቀር ክሊፕ አድርጎ አወጣልኛል። ከዚህ በኋላ ይህን አትሪቢዩቱን ከፍቼ ምን አደርጋለሁ? ኤሪያ ክሊፕ ከተደረገ በኋላ አሁን ኤሪያ ካልኩሌት አደርጋለሁ ማለት ነው። ኤሪያ ካልኩሌት አደርጋለሁ። ኤሪያ ክሊፕ ዴሲማል 4 አሁን ካልኩሌት አደርጋለሁ። ኤሪያ ክሊፕ ኤሪያ ሲካፈል ለ10 ከዚህ ጋር በሜትር ስኩዌርም ወይ በካሬ ማድረግ ትችላላችሁ፣ በሄክታር በሚቀላችሁ መልኩ 10,000 ስለዚህ አሁን ይሄ ምንድን ነው? እነዚህ ከፕሮጀክቱ ውስጥ የገቡ ማሳዎች ናቸው ማለት ነው። ከፕሮጀክቱ ውስጥ የገቡ ማሳዎች ናቸው። እነዚህ ከፕሮጀክቱ ውስጥ የገቡ ማሳዎች ናቸው። ከዚህ በኋላ አሁን የሁለቱን ልዩነት እናወጣለን። ሙሉ ማሳ ያልገባ ሊኖር ስለሚችል፣ ግማሹ የገባ ሊኖር ስለሚችል የሁለቱን ዲፈረንስ እናወጣለን። ስለዚህ አንድ ኮለምን ክሬት አደርግና ኤሪያ ዲፈረንስ የሚል ክሬት አደርጋለሁ። ኤሪያ ዲፈረንስ ሁለቱን ካልኩሌት አደርጋለሁ። ስለዚህ ኤሪያ ዲፈረንስ እዚህ ገብቼ ሁለቱን ቀናንስልኝ ነው። ስለዚህ በፊልድ ኤንድ ቫሊዩስ አሁን የመጀመሪያው ይህኛው ኤሪያ ሲቀንስ ይህኛው ኤሪያ ማለት ነው። ኤሪያ የመጀመሪያው ሲቀንስ ኤሪያ ክሊፕ ይሆናል። ስለዚህ ዲፈረንሱን ይሰጠናል ማለት ነው። ይህኛው ኤሪያ የነባሩ ነው፣ ክሊፕ ከሆነ በኋላ ይህኛው ነው። ስለዚህ ልዩነቱን ስጠኝ ማለት ነው። ልዩነቱን ስጠኝ። ስለዚህ አዲስ ነው ሰጠኝ ማለት ነው። ስለዚህ 0 ማለት ሙሉ ማሳው የገባ ማለት ነው። እዚህ ጋር ዲፈረንሱ 0 የሆነ ማለት ሙሉ ማሳው የገባ ነው። ለምሳሌ ማየት እንችላለን። 0 የሆኑትን ከውስጥ የገቡ መሆናቸውን እስከዚህ ድረስ ያሉ ማሳዎች እነዚህ ዙምቱ ላይ ብለን ብናየው ውስጥ የገቡ ማሳዎች ናቸው። ከፕሮጀክት ውስጥ የገቡ ማሳዎች ናቸው። እነዚህ ውጭ የሆኑ ጠቅላላ ፕሮጀክት ውስጥ የገቡ ማሳዎች ናቸው። እነዚህም ብናይ ደግሞ ይህን ሪቨርስ አድርገን ብናያቸው እነዚህ ግማሹ ተቆርጦ የመጣ ቦርደር ላይ ያሉ ማሳ። ስለዚህ እነዚህ የተቆርጦ የወጡ ግማሹ ተቆርጦ ይወጣል፣ ግማሹ ይቀራል። ለምሳሌ አሁን ይህን ባበራው ይሄ ማሳ ቀርቷል፣ ይሄ ማሳ ገብቷል። ስለዚህ
ይሄኛው ባለ ይዞታው ነው፣ ይሄኛው ሚዲያው ነው። ስለዚህ አሁን እዚህ በኋላ ምንድነው የምናደርገው? የሚፈለገውን እንትን አወጥተናል። ከዚህ በፊት ግን ከመቁረጣችን በፊት ይህንን ተች የሚያደርጋቸውን ማሳዎች ካወጣን በኋላ ጆይን አድርገን ቀበሌ ላይ ሄደው ተተችተው መምጣት አለባቸው። ምናልባት የተዋጠ ማሳ ሊኖር ስለሚችል፣ የኤሪያ ልዩነት ሊኖር ስለሚችል ወይም ደግሞ ከቆረጥነ በኋላ ይህን ቆርጠን እነዚህ ቆርጠን ይህን ያክል ማሳ ነበረ በፊት፣ አሁን ይህን ያክል ማሳ ወደ ፕሮጀክቱ ገብቷል። ስለዚህ ይሄ ትክክለኛው ነው ብለን እነዚህ ማሳዎች ማስተቸት ይጠበቅብናል። ይህ ማሳ ቀበሌ ላይ ወርዶ መተቸት አለበት። ምናልባት እዚህ ላይ የሌላ ሰው ሊሆን ስለሚችል፣ የተዋጠ ማሳም ሊኖር ስለሚችል፣ የተሳሳተ ነገርም ሊኖር ስለሚችል ይሄ ከተተቸ ሲተች ባለይዞታው ይሄ ትክክለኛ ነው ወይ ነው የገባ ምናምን ብሎ አምኖበት ሲያረጋግጥልን ነው ከዛ በኋላ ይህን መረጃ ጆይን አድርገን ይህን መረጃ ጆይን እናደርገዋለን። ሁለቱም ከኤክሴሉ ጋር በሌላ አባባል በሲስተሙ ላይ የምናወጣው የራሱ የሆነ ስላለ ያን እንዴት ማውጣት እንዳለባችሁ ምናልባት እዚህ በፊት ያያችሁ ይመስለኛል። ካላያችሁም ደግሞ እንግዲህ የሚመለከተውን አካል ጠይቃችሁ እንዴት ማውጣት እንዳለባችሁ ሰጣችኋል። ዞሮ ዞሮ ከሲስተሙ ላይ ያሉ አትሪቢዩቶችን ኤክሴል ዳታውን ብቻ የምናወጣበት አለ። ልጆች ለዳታ ክሊኒንግ የተሰጠ ይህን ከወጣም በኋላ ወደ የት እንወስዳለን? ወደ ኤክሴል እንወስደዋለን። ይህን ወደ ኤክሴል እንወስዳለን። ስለዚህ ኤክሴል ላይ እናስቀምጥና ይህን ወደ ኤክሴል እንወስዳለን። ስለዚህ አሁን ይህ ምንድነው? ኤሪያ ዲፈረንስ ማለት ለባለ ይዞታው የሚቀረው ማሳ ነው። ለባለ ይዞታው የሚመለስለት ማሳ ነው። ኤሪያ ዲፈረንስ ማለት ለባለ ይዞታው ወይም ደግሞ ካሳ ማይከፈልበት ማለት ነው። ካሳ ማይከፈልበት ማለት ነው። ይህ ማለት ካሳ ማይከፈልበት ነው ለባለ ይዞታው የሚሰጠው ወይም ተቆርጦ የቀረ ከፕሮጀክቱ የቀረ ማለት ነው። ኤሪያ ክሊፕ የተባለው ግን ካሳ የሚከፈልበት ነው። ስለዚህ እዚህ ጋር የባለ ይዞታው ስም እዚህ ጋር አብሮ ይቀመጣል። አጠቃቀሙ ምኑ ይቀመጣል። ይህንን ለማን እንሰጣለን? ለሀብት ዋጋ ትመና ወይም ደግሞ ለሚመለከተው አካል ለጠየቀን አካል ይህንን መረጃ አውጣችሁ ስጡን ብሎ ለጠየቀን አካል ይህን መረጃ እንሰጣለን አፕሮቭ አድርገን። ከዛ በኋላ ይህ መረጃ ካሳ ተከፍሎበት ከመጣ ሲስተሙ ላይ እናስወግዳለን ማለት ወደ እየቆረጥን ኤክስፖፕሬትድ እንዲሆን ወይም ደግሞ ወደሚፈለገው ለመንግስት ገቢ ተደርጎ ከዛ በኋላ ለጠየቀው አካል ደግሞ ወጪ አድርገን እንሰጣለን ማለት ነው። ስለዚህ ማሳውን የሚፈለገውን ማሳ እንዴት ማውጣት እንዳለብን ሲስተም ላይ ይህን ይመስላል። ስለዚህ ግልጽ ያልሆነ ነገር ካለም መጠየቅ መደወል ይቻላል። በተቻለ መጠን ይሄን ነው ቪዲዮውን በደንብ ተከታትላችሁ እያያችሁ መስራት ትችላላችሁ። ምንም ያን ያክል እንትን የሚለው ነገር ስለሌለ እዚህ በፊትም ስልጠና የወሰደ ሰው ብዙ ስላለ ያን ያክል ሊያስቸግር አይችልም። ምናልባት አስቸጋሪ ነገር ካለም ግር የሚል ነገር ካለ መጠየቅ ይቻላል። የሚመለከተውን ባለሙያም ሊሆን ይችላል። ዞን ላይ ያሉ ሰዎችም የሚያግዙ ካሉ እዛዎች ግን ክልል ላይ ያሉ ባለሙያዎችን ስፔሻል ዳታ ጋር የተያዘውን መጠየቅ ይቻላል። እንደዚህ ያለው ለማዘጋጀት እንትን ያሉት ነው። አመሰግናለሁ።